የሞተው ያ ስርዓት ነው እንጂ ተስፋ የለም ማለት አይደለም። ሀገር ይኖራል፣ ትውልድ ያልፋል። ስለዚህ ተስፋ አለ፣ ብቃት ይጠይቃል፣ ጥረት ይጠይቃል፣ ስንፍናን አይጠይቅም። አሁን ያለው ቀጥታ ወደ የሚዲያውን ስራ ለመስራት ያነሳሳዎት ምንድን ነው? የሚዲያውን ስራ ለመስራት ያነሳሳኝ ነገር ወይም ደግሞ ሚዲያው ስያሜው ሶበላን ማለት አገር ተስፋ አላት እያደገች ነው ከሚል መነሻ ነው። ስትኛ ባዲ ማለት ሀገር ማለት ነው። ሶበላን ማለት ደግሞ ሀገር እያበበ ነው፣ እያደገ ነው፣ ለውጥ አለ፣ ፍሬ እያፈራ ነው፣ በስሏል እና ጥረት ያስፈልጋል ማለት ነው። ሶበላን ማለት እድገቱ አቁቷል ማለት አይደለም። የእድገት ፍሬዎችና ጥሩ ብርሃን አለ፣ ተስፋ አለ ከሚል እይታ ነው ይህን ባዲ ሶበላን የሚለው ርዕስ የመረጥኩት። ሚዲያን ለመስራት ከአነሳሳኝ ምክንያቶች አንዱ በአንድ ሀገር ላይ ስትኖር ሀገር ይኖራል፣ ትውልድ ያልፋል። ከዚህ አንጻር ከማንኛውም ዜጋ የሚጠበቅ ነገር አለ። አንደኛ የተረጋጋ መንግስት ያለበት ሀገር ያስፈልጋል። የአንድን ሀገር ችግር ለመቅረፍ እቅድ አቅዶ እሰራለሁ የሚለው መንግስት ነው። ስለዚህ አገር እንዲጠፋ፣ የተሾመበት ሀገር እንዲዋረድ፣ ክብሩን እንዲያጣ፣ እንዲራብ፣ ዜጋ እንዲሞት የሚፈልግ መንግስት የለም። ስለዚህ ለዚህ የተረጋጋ መንግስት እንዲኖር የሚደግፍ የሚዲያ ስራ መስራት ያስፈልጋል። ደካማ ጎኑን የሚነግር በእውነት ላይ የተመሰረተ ሚዲያ ያስፈልጋል። ሌላው ቅድም ከላይ እንደገለጽኩት በሀገራችን ላይ አብሮነትን በልዩነት ላይ የተመሰረተ አንድነት እንዲኖር፣ ማህበራዊ ሴታችን ተከብሮ እንዲኖር አስተዋጽኦ ማድረግ ያስፈልጋል። ሌላው ደግሞ በግልም ሆነ በጋራ የጋራ ጥላታችን የሆነው ድህነት ለመቅረፍ የልማት ስራዎችን የሚያግዝ ስራዎችን ማስረት ያስፈልጋል። ሌላው ደግሞ የህግ የበላይነት እንዲኖር ማድረግ ያስፈልጋል። እነዚህ ነገሮች ለማሳካት መንግስት የተለያዩ ህጎችን ያወጣል፣ ፖሊሲዎችን ያወጣል። ለእነዚህ ነገር ለእያንዳንዱ ቤት ዞሮ መንግስት የእያንዳንዱ ጎጆ ሊጠብቅ አይችልም። የነቃ ህብረተሰብ ያስፈልጋል። ስለዚህ ሚዲያ ይህን ሚዛናዊነቱን በጠበቀ መልኩ የነቃ የሀገር ክብርን ሀገርን የሚመራ መንግስት ደግሞ ለውጤት እንዲበቃ የሚያግዝ በእውቀት ላይ የተመሰረተ በፍንጥላቻና በእንትን ላይ ህገ መንግስታዊ ስርዓትን በአመፅ በመናድ መንግስታዊ ስርዓትን በአመፅ በመናድ ሁሌ በረብሻ ለውጥ በመመኘት አገር ካልተረጋጋ መሰረታዊ ለውጥ ስለማይመጣ ይህን ነገር በእውቀት ላይ ተመስርቶ ማገዝ ያስፈልጋል። ስለዚህ ብዙ ጊዜ የኛ የሀገራችን ሚዲያዎች ቲፎዞ ሲሆኑ ነው የምታየው። በገዢ ፓርቲ ቢወክል ሆነ በተቃዋሚ ፓርቲ ሆነ ሌላ ነገር በቃ ፋክትን መሰረት ያደረገ ነገር እንትን ሲል አታይም። ስለዚህ ይህንን ሚዛናዊነቱን የተጠበቀ በእውቀት ላይ የተመሰረተ መልዕክት ለማስተላለፍ ይረዳል ከሚል ነው ላይ መሳተፍ ባለብኝ ብዬ ነው። ጥሩ። በዛው አያይዘው በዚህ ጊዜ እንግዲህ የእርስዎ ባዲ ሶበላን ማለት ያው ሀገር ተስፋ እንዳላት በዝርዝር ገልጸዋል። ግን አንዳንድ አካላት ደግሞ አልፎ አልፎ ሀገር ተዳክማለች፣ ሞታለች የሚሉ አካላት አሉ። ከእርስዎ እይታ አንጻር እንዴት ይመለከቱታል? እንግዲህ በዋነኛነት ይሄን ነገር ያው በዘፈንም በፖለቲካ ድርጅቶች ቅስቀሳ በምን መልኩ ሰዎች በሀገር ጉዳይ ያገባናል የሚሉ ሰዎች ሲናገሩ ታያለህ። ይሄ ነው ሚዛኑ መጠበቅ ያለበት። ለምሳሌ በቅርቡ አንድ ዘፋኝ ታዋቂ ዘፋኝ የሚባል ቴዲ አፍሮ የሚባል ሀገር ሞታለች፣ ሞሶሶ ዘመመ ዳስጣል የሚሉ ነገሮችን መልዕክት እንዳስተላለፈ ሰምቻለሁ። እንደዚህ አይነት ሰዎች ከበስተጀርባቸው ህዝብ ስላለ ለሀገር ጠቃሚ መልዕክት ማስተላለፍ ከቻሉ በጣም ትልቅ መሳሪያ ናቸው። ህሊናቸውን ማሸነፍ ነው የሚያስፈልገው። እኔ ይህን ነገር ሳስብ ትዝ የሚለኝ እስካሁን ድረስ ሞቶም ጭምር የሚከበር በህይወትም ትልቅ ክብር ነበር ጥላሁን ገሰሰ የሚባል ዘፋኝ ነው። ወሎ ላይ በተፈጠረ ድርቅ ሰዎች ተወጥተው ያዜመው ነገር አለ እና መንግስትንም ህብረተሰቡን ያስለቀሰ ነው። እንደዚህ አይነት በእውነት ላይ የተመሰረቱ ነገሮችን የአርት ሰዎች ሲሰሩ
ጥሩ መልዕክት ይኖረዋል። ከዛ ውጭ ግን ከእውነት ጋር እውነትን መሰረት ያላደረገ ከሆነ እነሱም እምነት ያጣሉ፣ መረበሽም ይሆናል። ከዚህ አንጻር ሀገር ሞታለች የሚለው ነገር አንደኛ ሀገር አይሞትም። ይሄ ሀሳብ አንድ የመነጨው አሁን ያለውን የፌዴራል መንግስት አወቃቀርን ካለመቀበል። ለምሳሌ ሀገር ዜጎች የተጎዱባት ክልል አለ፣ መሪዎች የተገደሉበት የአማራ ክልል አለ። ሮም በቅርቡ በፋኖ በሚባለው አማጺ ቡድን አንዲት እናት ስትናገር ሰምቼ ራሴ ያስለቅሶኛል። ባለቤቴ ባስተማረው ተማሪ ነው በአራት ልጆች ፊት በአራት ደብድቦ የገደለው ብላ ስታለቅስ ሰምቻለሁ። በሌላ በኩል ደግሞ የትግራይ እናቶች በጋራ በአደባባይ ለቅሶ የያዙት እዛ አካባቢ የለማው ልማት ወደ መውደም ገጥሞት ከፍተኛ ችግር ተጋልጧል። ይሄ ነገር አሁን ሀገር ተጎድታለች ወይም ደግሞ የሚለው ነገር ለአዲስ አበባ ክልል አይሰራም። አዲስ አበባ የነበረው ደሳሳ ቤት ፈርሶ በዓለም አቀፍ ደረጃ እውቅና በሚያገኝ መልኩ በኮሪደር ልማት ደምቆ ነው የሚታየው። አዲስ አበባ ሞታለች ብሎ ቢያዜም ይሄ ተቀባይነት ለአዲስ አበባ ማዕከላዊ ኢትዮጵያን ብትመርጥ ብትወስድ ማዕከላዊ ኢትዮጵያ ራሱን ከቻለ በኋላ ከሆሳዕና ከተማ እድገት ጀምሮ እያንዳንዱ ዞን ላይ የነበሩ ከተማዎች ታጀራ ከተማ ነው ወራቤን ጨምረ ወልቂጤን ጨምረ ከተሞች እድገት ቀላል ነገር አይደለም። የኢኮኖሚ ለውጥን ለማምጣት የተደረገ ያለ እንቅስቃሴ ቀላል ነገር አይደለም። ስለዚህ ሰላም ናቸው። ሌሎችም ክልሎች እንዳብነት የጠቀስኩት እድገት ላይ ናቸው፣ በእድገት ግስጋሴ ላይ ናቸው። ስለዚህ ይሄ ዜማ ለነዚህ ቦታ አይሰራም። የነዛን ሰዎች የሚሞቱ ሰዎችን በረሃብ የሚያልቁ ሰዎችን ፎቶ ቢያዜም ጥሩ ነገር ነው የሚሆነው። ሌላው ደግሞ ቅድም ያልኩት የተረጋጋ መንግስት ዜጎች እንዳይሞቱ የሚያደርገው መንግስት የተሻለውን ያክል ጥረት እያደረገ ከሆነ ያ የሚገድለውን አካልን ስሙን ጠርቶ ጭምር ህሊናውን እንዲያሸንፍ ማድረግ ያስፈልጋል። ብዙ ጊዜ አሁን ሳይል የያዘ ነው። ሌላው ደግሞ ከመንግስት ስርዓት አንጻር የተሻለ የመንግስት ስርዓት ላይ ያለ ነው። ችግር የለበትም ማለት አይደለም፣ ጉለት የለበትም ማለት አይደለም፣ ጉለት አለበት። ግን ከመንግስት ቁመና አንጻር ስፔሻሊ አሁን ያለው መንግስት የለውጥ መንግስት ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው ከተሾሙ በኋላ የሚታየው ለውጥ አንደኛ ሰው ማለት መንግስት ማለት ሰው መሆኑን በኢትዮጵያ ህዝብ አስተምሯል። ወርዶ በእግሩ ይሄዳል፣ እያንዳንዱ ቦታ ይጎበኛል። መጀመሪያ ከሚመራ ህብረተሰብ ነው ዞሮ የተዋወቀው። ሁለተኛ የሰለሞን ዳይናስቲ የንጉሳውያን ቤተሰብ ህፃን ሆኖ ማስተዳደር ስለሚለውን በ1948 ሰራውን ህገ መንግስት ሁሉም ኢትዮጵያ ህዝብ በቀላሉ አጥሮ ፈርሶ መናፈሻ ሆኖ እንዲጎበኘው እድል እንዲያገኝ ተደርጓል። ከቦታው ማለፍ አትችልም ነበር። ስለዚህ ሙሰሶውን ከዛ ጋር ማስተካከል ጀመረ። ያው ደግሞ በሀገሪቱ ውስጥ የዜጎችን እኩልነት የሃይማኖት እኩልነትን በሃይማኖት የነበረ ጭቆናን ከመቅረፍ አንጻር እስላማዊ ባንኮችን እስላማዊ ትላልቅ መስጊዶችና የጸሎት ቦታዎችን ከመፍጠር አንጻርም ቀላል ነገር አይደለም። በክርስትናው በኩል በሁሉም በኩል የነበረውን ችግር እየተቀረፈ የሄደበት ነገር ነው። በብሔር ደረጃ ዶክተር አብይ አህመድ ስልጣን ከመረከቡ በፊት በአጋር ክልሎችን አጋር ክልል በሚል አሳንሶ የማየት ነገር ሁሉ ነበር። ስለዚህ ይሄ ነገር ሁሉ ቀርቶ አንድ ብልጽግና የሚል መንግስት መስሎ እየሄደ ያለው። ስለዚህ ሁለቶቹን በእንትን ቀርፎ እየሄደ ነው ያለው እና ይሄ ለውጥ ነው የሚያሳየው። አንዳንድ ጊዜ አህዳዊ መንግስት ወደኋላ ይመጣል የሚለው ነገር ኢትዮጵያ ውስጥ አይሰራም። እንግዲህ ዶክተር አብይ አህመድም ሊያስተካክለው ሊነካው አይችልም፣ ሊነኩትም አይችልም። የሞተው እሱ ነው። ስለዚህ የሞተው ያ ስርዓት ነው እንጂ ተስፋ የለም ማለት አይደለም። ስለዚህ ተስፋ አለ፣ ብቃት ጠይቃል፣ ጥረት ጠይቃል፣ ስንፍናን አይጠይቅም አሁን ያለው ጊዜ። ስለዚህ የአባይ ግድብ መገደብ ትልቅ ተስፋ ነው። አዳዲስ የምናያቸው አዳዲስ ቴክኖሎጂዎች ትልቅ ተስፋ ናቸው ለዚህ ሀገር ላይ። ስለዚህ ከሰው ኃይል ልማትም ሆነ ካለው ሁኔታ አንጻር ያለውን ነገር ወደ ጨለማ መውሰድ ተገቢ ነው ብያለሁ።